ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦቼ፣ በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በየቀኑ የምለቃቸውን አዳዲስ ጠቃሚ የጤና ትምህርታዊ እንዲሁም በቀላል መንገድ ስኖበታችሁን የምትጠብቁባቸውን ዘዴዎች በየቀኑ በስፋት የምለቅላችሁ ይሆናል። ይህ ቻናል ለብዙ ሴቶች ለብዙ ሰዎች በጣም ጠቃሚና አስተማሪ ቪዲዮዎችን የምለቅበት ቻናሌ ነው። ሰብስክራይብ እንዲሁም ሼር፣ ላይክ እያደረጋችሁ ለብዙ ሰዎች አጋሩ። ትንሽ ጠፍቼ ነው የመጣሁት። እናም እንደ አዲስ የተለያዩ የጤና ትምህርታዊ ቪዲዮዎችን እንዲሁም ደግሞ የስነ ውበት ቪዲዮዎችን እንደ አዲስ የምለቅላችሁ ሲሆን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቪዲዮ ጀምሩ። እንዲሁም ለተለያዩ ሰዎች ሼር ላይክ እያደረጋችሁ አጋሩ። በዛሬው የጤና ፕሮግራማችን ላይ የምንመለከተው ያለ እድሜ እርጅና እንዴት ይከሰታል፣ ያለ እድሜ እርጅና የሚያስከትሉ ዋና ዋና ምግቦችስ ምንድናቸው የሚለውን በዚህ ቪዲዮ ላይ አጠር አድርጌ የማቀርብላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ላይክ እያደረጋችሁ ቪዲዮን ጀምሩት። በቅድሚያ እንግዲህ የምንመለከተው ያለ እድሜ እርጅና እንዴት ይከሰታል የሚለውን ነው። ያለ እድሜ እርጅና ማለት ሰውነታችን ወይም ቆዳችን ሁኔታው ከተለመደ የእድሜ ሂደት በፊት የእርጅና ምልክቶችን ማሳየት ይጀምር ነው። ይህ የሚከሰተው በዘረመል እናም በአኗኗር ዘይቤያችን በአካባቢ ሁኔታዎች መካከል ባለው መስተጋብር ነው። ያለ እድሜ እርጅና የሚያፋጥኑ ዋና ዋና ምክንያቶችን ከዚህ በታች የምዘረዝርላችሁ ይሆናል። የመጀመሪያውና አንደኛው የፀሐይ ብርሃን ጉዳት ነው። እንዴት ይከሰታል? ለፀሐይ ብርሃን እንዲሁም አልትራቫዮሌት ጨረሮች ለረጅም ጊዜ መጋለጥ በቆዳ ውስጥ የሚገኙትን ኮላጅን እና ኤላስቲን የሚባሉትን ፕሮቲኖች ያበላሻል። እነዚህ ፕሮቲኖች ቆዳችንን ጠንካራና የመለጠጥ ባህሪ እንዲኖር ያደርጋሉ። ሲጎዱ ቆዳው መሸብሸብ፣ መጥቆር እናም ነጠብጣቦችን እንዲፈጠሩ ያደርጋል። ውጤቱ ያለ እድሜ የገፋ ቆዳ መጨማደድ እንዲሁም የቆዳ ቀለም መለወጥ እና አንዳንድ ጊዜ ለቆዳ ካንሰርም ሊያጋልጥ ይችላል። ሁለተኛ ማጨስ ነው። እንዴት ይከሰታል? በሲጋራ ጭስ ውስጥ የሚገኙት ኬሚካሎች በደም ስሮች ላይ ጉዳት በማድረስ ወደ ቆዳ የሚደርሰውን የኦክሲጅን እና ንጥረ ነገር ምግቦች ፍሰትን ይቀንሳሉ። በተጨማሪም የኮላጂን እና ኤላስቲን ምርትን ይጎዳል። እንዲሁም ነፃ ራዲካልስ እንዲሁም ፍሪ ራዲካልስ የሚባሉ ጎጂ ሞለኪውሎችንም ይጨምራል። ውጤቱም በጥልቅ የሚታዩ የቆዳ መጨማደዶች በተለይም በአፍ ዙሪያ የገረጣ ወይም ቢጫ የቆዳ ቀለም ይታያል። ሶስተኛ ደካማ አመጋገብን የምንከተል ከሆነ ነው። እንዴት ይከሰታል? በስኳር፣ በተጣሩ ካርቦሃይድሬትስ፣ በጤናማ ባልሆኑ ቅባቶች እና በተዘጋጁ ምግቦች የበለጸገ አመጋገብ በሰውነት ውስጥ እብጠትን፣ ኢንፍላሜሽንን ይጨምራል። ይህ ደግሞ የህዋስ ጉዳትና የእርጅና ሂደትን ያፋጥናል። በቂ ጸረ ኦክሲዳንት ለምሳሌ ከፍራፍሬና አትክልት የሚገኙ አለመውሰድ ነፃ ራዲካልስ በሰውነታችን ላይ የሚያደርሱትን ጉዳት ይጨምራል። ውጤቱም ደብዛዛ ቆዳ፣ የቆዳ ችግሮች እና የውስጥ አካላት ቶሎ ማርጀትን ያስከትላል። አራተኛ ውጥረት ወይም ደግሞ ስትረስ የምንለው ነው። እንዴት ይከሰታል? ስር የሰደደ ውጥረት ሰውነት የጭንቀት ሆርሞኖችን እንደ ኮርቲሶል ያሉ በከፍተኛ መጠን እንዲያመርት ያደርጋል። እነዚህ ሆርሞኖች በዲኤንኤ ላይ ጉዳት ሊያደርሱና የህዋሳት እድሜን ሊያሳጥሩ ይችላሉ። ውጥረት የእንቅልፍ ጥራትንም ሊቀንስ ይችላል። ውጤቱም የፊት መስመሮች መታየት፣ ደብዛዛ ቆዳ፣ የፀጉር መርገፍና አጠቃላይ የድካም ስሜት ይታይብናል። አምስተኛ በቂ እንቅልፍን አለማግኘት። እንዴት ይከሰታል? በእንቅልፍ ወቅት ሰውነታችን የህዋስ ጥገና እና እድሳት ስራዎችን ያከናውናል። በቂ እንቅልፍ ሳናገኝ ሲቀር ይህ ሂደት ይስተጓጎላል። ስር የሰደደ እንቅልፍ ማጣት የጭንቀት ሆርሞኖችን መጠን ከፍ ያደርጋል። ውጤቱም ከአይን ስር ጥቁር ክቦችን ማሳየት፣ ያበጡ አይኖች፣ ደብዛዛ ቆዳ እና የፊት ገጽታ መደብዘዝን በአጠቃላይ ያስከትላል። ስድስተኛ የአካል ብቃት እንቅስቃሴ አለማድረግ። እንዴት ይከሰታል? የአካል ብቃት እንቅስቃሴ አለማድረግ የደም ዝውውርን ይቀንሳል። ይህም ማለት ወደ ቆዳ እና ሌሎች የአካል ክፍሎች የሚደርሰው ኦክሲጅንን እና ንጥረ ነገርን ይቀንሳል። ይህ ደግሞ የህዋስ እድሳትን ይጎዳል። ውጤቱም የጡንቻ መዳከም፣ የሰውነት ጥንካሬ ማጣት እና አጠቃላይ የእርጅና ሂደት መፋጠንን ያስከትላል። ሰባተኛ አልኮልን በብዛት መጠጣት። እንዴት ይከሰታል? አልኮል የሰውነትን ውሃ ያደርቃል። በተጨማሪም በጉበት ላይ ጫና ስለሚፈጥር እና ንጥረ ነገር ምግቦችን መምጠጥ ስለሚያስተጓጉል የቆዳ ጤናን ይጎዳል። ውጤቱም የቆዳ መድረቅ፣ መቅላት እና የደም ስሮች መታየትን ያስከትላል። ስምንተኛ የዘረመል ቅድመ ዝንባሌ። እንዴት ይከሰታል? ምንም እንኳን የአኗኗር ዘይቤ ትልቅ ሚና ቢጫወትም አንዳንድ ሰዎች በዘር የሚተላለፍ ቀደም ብሎ የማርጀት ዝንባሌ ሊኖራቸው ይችላል። ውጤቱም ምንም እንኳን ጤናማ የአኗኗር ዘይቤ ቢከተሉ ምልክቶቹ ሊታዩ ይችላል። እነዚህ ከላይ የዘረዘርኳቸው 8 ዋና ዋና ምክንያቶች ያለ እድሜ እርጅናን በተፈጥሮ የሚያመጡብን ነገሮች ናቸው።
ያለዕድሜ እርጅናን ለመከላከል ወይም ለመቀነስ እነዚህን ምክንያቶች መገንዘብና ጤናማ የአኗኗር ዘይቤ መከተል፣ በቂ እንቅልፍ ማግኘት፣ ጭንቀትን መቆጣጠርና አዘውትሮ የአካል ብቃት እንቅስቃሴ ማድረግ ወሳኝ ሚና ይጫወታሉ። ታዲያ ከዚህ በታች ደግሞ በቶሎ የሚያስረጁ ምግቦችና ዋና ነጥብ ብለን የያዝነውን ርዕሳችንን እንመለከታለን። ምንም እንኳን እርጅና ተፈጥሯዊ ሂደት ቢሆንም አንዳንድ ምግቦች የነዚህ ሂደትን ፍጥነት ሊጨምሩና ያለዕድሜ እርጅና ሊያስከትሉ ይችላሉ። እነዚህ ምግቦች አብዛኛውን ጊዜ የቆዳ መለጠጥ ባህሪ የሚጠብቁትን ኮላጅንና ኤላስቲንን የሚጎዱ እብጠት የሚፈጥሩ ወይም ሴሎችን የሚያበላሹ ንጥረ ነገሮችን ይይዛሉ። ታዲያ በቶሎ የሚያስረጁ ምግቦች የሚባሉት የሚከተሉት ናቸው። የመጀመሪያውና አንደኛው ስኳርና ከፍተኛ ስኳር የበዛባቸው ምግቦች ናቸው። ለምን ያስረጃሉ? ከመጠን በላይ ስኳር በሰውነት ውስጥ ከፕሮቲኖች ጋር ተጣብቆ አድቫንስድ ግላይኬሽን የሚባሉ ጎጂ ሞለኪውሎችን ይፈጥራል። እነዚህ ኮላጅንን እና ኤላስቲንን በመጉዳት ቆዳ እንዲደርቅ፣ እንዲሸበሸብ እና የመለጠጥ ባህሪውን እንዲያጣ ያደርጋሉ። ምሳሌዎች ለስላሳ መጠጦች፣ ሶዳ፣ እንዲሁም ደግሞ ጭማቂዎች፣ ከረሜላ፣ ኬኮች፣ ኩኪሶች፣ አይስክሬም፣ ጣፋጭ የቁርስ እህሎች እናም የታሸጉ ጣፋጭ ምግቦች በቶሎ እርጅናን እንደሚያፋጥኑ በጣም የተረጋገጠ ነው። ስለዚህ በብዛት ጣፋጭ የምትጠቀሙ ሰዎች መጠንቀቅ ወይም ደግሞ መቆጠብ አለባችሁ። ሁለተኛ የተጣሩ ካርቦሃይድሬትስ የምንላቸው አመጋገቦች ለምን ያስረጃሉ? እንደ ስኳር ሁሉ የተጣሩ ካርቦሃይድሬትስ በሰውነት ውስጥ በፍጥነት ወደ ስኳርነት ስለሚቀየሩ የደም ስኳር መጠንን በከፍተኛ ሁኔታ ይጨምራል። ይህ ደግሞ ኤጂኢኤስ መፈጠርን ያፋጥናል። ምሳሌዎች ነጭ ዳቦ፣ ነጭ ሩዝ፣ ነጭ ፓስታ፣ ከነጭ ዱቄት የተሰሩ መጋገሪያዎችና ፒዛ በአጠቃላይ እርጅናን በቶሎ ያፋጥናሉ። ታዲያ በብዛት እነዚህ ምግቦች የምትመገቡ ሰዎች በተለይም በአረብ ሀገር ያላችሁ ይህን ምግቦችን የምታዘወትሩ እንዲሁም ደግሞ የምትመገቡ ሰዎች እጅግ በጣም ጥንቃቄ ማድረግ አለባችሁ። ወጣት የሆናችሁ ሴቶች በተለይ የቆዳ መሸብሸብ፣ የቆዳ መጨማደድን በብዛት ስለሚያስከትል ከነዚህ አመጋገብ መቀነስ ወይም ደግሞ መቆጠብ ይኖርባቸዋል። ሶስተኛ ትራንስፋት እናም የተጠበሱ ምግቦች ለምን ያስረጃሉ? ትራንስፋት ሰውነት ውስጥ እብጠትን ይጨምራል እናም የህዋስ ጉዳትን ያስከትላል። በተደጋጋሚ የሚበሉ የተጠበሱ ምግቦች ደግሞ ነፃ ራዲካልስ እንዲሁም ፍሪ ራዲካልስ የሚባሉትን ጎጂ ሞለኪውሎችን በመፍጠር የህዋሳት እርጅናን ያፋጥናሉ። ምሳሌዎች ፈጣን ምግቦች፣ አንዳንድ ማርጋሪኖች፣ የታሸጉ ኩኪሶች እና የተዘጋጁ መጋገሪያዎች በአጠቃላይ የእርጅና እንዲሁም ደግሞ የቆዳ መሸብሸብን በፍጥነት የሚያመጡ ስለሆነ እነዚህ ምግቦች መቀነስ ወይም ደግሞ ከነዚህ ምግቦች መቆጠብ ይኖርባቸዋል። አራተኛ አልኮልን በብዛት የምትወስዱ ከሆነ ነው። ለምን ያስረጃል? አልኮል የሰውነት ውሃን ያደርቃል። ይህም ቆዳ እንዲደርቅና መጨማደድ እንዲፈጠር ያደርጋል። በተጨማሪ ጉበት ላይ ጫና ስለሚፈጥር ቫይታሚን ኤ ጨምሮ አስፈላጊ የሆኑ ንጥረ ነገሮችን መምጠጥን ስለሚቀንስ ነው። ለቆዳ መጎዳት አስተዋጽኦ ያደርጋል። ምሳሌዎች እንደ ቢራ፣ ወይን፣ ሌሎች የአልኮል መጠጦችን በብዛት የምታዘወትሩ ከሆነ ከነዚህ መቆጠብ ይኖርባቸዋል። አምስተኛ ከመጠን በላይ ጨው መጠቀም ወይም ደግሞ ሶዲየምን መጠቀም ለምን ያስረጃል? ከፍተኛ የጨው መጠን ሰውነት ውስጥ ውሃ እንዲከማች በማድረግ ሰውነት እንዲያብጥ ያደርጋል። ይህ ደግሞ የህዋሳት ጤና ሊጎዳ ይችላል። ስር የሰደደ የውሃ ማጣት ደግሞ ቆዳ እንዲደርቅና እንዲጎዳ ያደርጋል። ምሳሌዎች የታሸጉ ምግቦች፣ የተዘጋጁ ስጋዎች እንደ ቤከን፣ ፈጣን ምግቦች፣ ቺፕስ እና አንዳንድ የታሸጉ ሾርባዎችን በብዛት የምትጠቀሙ ከሆነ ከነዚህ መቆጠብ ይኖርባቸዋል። ስድስተኛ በደንብ ያልበሰሉ ምግቦች ወይም ደግሞ እሳት ያልነካቸው ምግቦች ለምን ያስረጃሉ? ስጋን በከፍተኛ ሙቀት ማብሰል ለምሳሌ በግሪል ላይ ማቃጠል ኤጂኢኤስ መፈጠርን ያፋጥናል። እነዚህ ኤጂኢኤስ በቆዳ ውስጥ የኮላጅን እና ኤላስቲን መጎዳትን ይጨምራሉ። ይህ ወደ መጨማደድን ያመራል። ምሳሌዎች በደንብ ያልበሰሉ ስጋዎችን በብዛት የምትመገቡ ከሆነ፣ እሳት ያልነካቸውን እንደ ስጋ ነክ ምግቦችን በብዛት የምትመገቡ ከሆነ ማብሰል ይጠበቅባቸዋል። ከነዚህ ምግቦችም ደግሞ መቆጠብ ወይም ደግሞ መቀነስ ይኖርባቸዋል። ታዲያ ጤናማ አማራጮችም አሉ። እነዚህ ከላይ 6 የዘረዘርኳቸው አመጋገቦች በአጠቃላይ ለቆዳችን ወይም ደግሞ በቶሎ እርጅናን የሚያስከትሉ ምግቦች ናቸው። ማለትም እንግዲህ በብዛት የምትመገቧቸው ከሆነ በተከታታይ ምግባችሁ እነዚህ ምግቦችን የምትከተሉ ከሆነ እርጅና በፍጥነት ስለሚያስከትሉ ከነዚህ ምግቦች መቆጠብ ይኖርባቸዋል ወይም ደግሞ መቀነስ ይኖርባቸዋል ማለት ነው። ታዲያ ጤናማ አማራጮች የምንላቸው እነዚህ ምግቦችን መቀነስ ወይም ማስወገድ፣ በምትኩ በጸረ አንቲኦክሲዳንት የበለጸጉ ምግቦችን መመገብ፣ እንደ ትኩስ ፍራፍሬ፣ አትክልቶች፣ በጤናማ ቅባቶች እንደ አቮካዶ፣ ለውዝ፣ የወይራ ዘይት እናም በፕሮቲን የበለጸጉ ምግቦችን እንደ ጥራጥሬዎች፣ አሳ፣ ዶሮ መመገብ የቆዳውን ጤናና አጠቃላይ ሰውነት ወጣትነትን ለመጠበቅ ይረዳል። ስለ አመጋገቦ የሚያሳስቡት ነገር ካለ ከጤና ባለሙያ ጋር ወይም ከአመጋገብ ባለሙያ ጋር ደግሞ መነጋገር የበለጠ
ጠቃሚ ነው ማለት ነው። ስለዚህ እነዚህ ከላይ የዘረዘርኳቸው አመጋገቦች እጅግ በጣም ጤናንም የሚጎዱ እናም የቆዳ መጨማደድን በቶሎ የሚያመጡ ለርጅና የሚያስከትሉ ምግቦች ናቸው። እነዚህ ምግቦች በተቻላችሁ መጠን ማቆም እንኳን ባትችሉ መቀነስ ይኖርባችኋል ወይ መገደብ ይኖርባችኋል ማለት ነው። ለጤናም ጥሩ አይደሉም። እንደገና ደግሞ ለቆዳ ለቶሎ ለሚመጣ እርጅና የሚያስከትላችኋል ማለት ነው። ታዲያ ውድ የቻናሌ ቤተሰቦች ከብዙ ጊዜ በኋላ ነው ይህን ቪዲዮ የለቀኩላችሁ። ከዚህ በኋላ በተከታታይ አዳዲስ ቪዲዮዎችን ወደ እናንተ የማደርስም ስለሆነ ላይክ፣ ሼር እያደረጋችሁ ለብዙ ሰዎች አጋሩ። በዚህ ቪዲዮ ላይ ደግሞ ጥያቄ፣ ሀሳብ ካላችሁ በኮሜንት ላይ አስፍሩልኝ፣ አብራርቼ የምመልስ ይሆናል። ከኔ ጋር በአዲስ የጤና ትምህርትና በአዲስ የስነ ውበት ቪዲዮ እስከምንገናኝ ቸር ቆዩ።